ክብራትና ክብራን ተመልካቾቻችን እንደምናችሁ ይህ ከአዲስ አበባ ውሃና ፍሳሽ ባለስልጣን የሚተላለፍላችሁ ጥብቅ ማሳሰቢያ ነው። ይህ ጥብቅ ማሳሰቢያ የለገዳዲ ግድብ የውሃ ምርት ጋር የተያያዘ ነው። የለገዳዲ ግድብ እንደሚታወቀው እንግዲህ ከቅርብ ጊዜ ወዲህ እኛም በተለያዩ የሚዲያ አውታሮች እንደገለጽ ነው የትርፍ ውሃ ማስወገጃ በሮችና እንዲሁም ደግሞ ውሃውን ማስወገጃ በሮች አሁን እንደማሳያችሁ እዛ ጋር በቢጫ የሚመለከት ነው። እሱ የሱ ስራ ሙሉ ለሙሉ እዚህ ጋር ደግሞ ኢንቴክ ታወር የሚባል ወይ ጥሬ ውሃውን ወደ ማጣሪያ ጣቢያ እየለካ ውስጥ በተቀበረ ትልቅ መስመር ወደ ማጣሪያ ጣቢያ የሚወስደው መስመር ነው ማለት ነው። ይህ መስመር አሁን እሁድ ጥቅምት 2 2018 ዓ.ም ጀምሮ የጥገና ስራ በተለይ ቫልቮቹ የጥገና ስራ ይሰራላቸዋል። ይህ ጥገና ስራ ከእሁድ ጥቅምት 2 2018 እስከ ጥቅምት 16 ድረስ የሚዘልቅ ነው የሚሆነው። በዚህ ምክንያት የተለያዩ የመዲናዋ ክፍል ውሃ በከፊልና ሙሉ ለሙሉ ስለሚያጡ ከወዲሁ ጥብቅ ጥንቃቄ እንድታደርጉ ነው ይህን መልእክት የምናስተላልፈው። ይህን መልእክት የደረሳችሁ ደግሞ ላልደረሳቸው በማዳረስና በማጋራት እንድትተባበሩን ከወዲሁ እንጠይቃለን። እንግዲህ ከጥቅምት 2 ጀምሮ በሚሰራው የጥገና ስራ የሚያጡ አካባቢዎችን ነው የምጠቅሰው። አሁን ለሚኩራ ክፍለ ከተማ ወረዳ 2 3 5 8 9 10 እና 13 እንዲሁም ቂርቆስ ክፍለ ከተማ ወረዳ 1 2 3 7 8 10 እና 11 ቦሌ ክፍለ ከተማ ወረዳ 1 2 3 4 5 6 7 11 13 እና 14 ሙሉ ለሙሉ እንዲሁም ደግሞ በከፊል ውሃ ስለሚያጡ ከወዲሁ ደንበኞቻችን አስፈላጊውን ጥንቃቄ እንድታደርጉ እንጠይቃለን። በነገራችን ላይ እዛ ጋር ያለው ኢንቴክ ታወር ቫልቮቹ ጥገና በሚደረግበት ሰዓት ሙሉ ለሙሉ ወደ ማጣሪያ ጣቢያው የሚሄደው ውሃ እንዳይቋረጥ በዚህ መልኩ ደግሞ በርከት ያሉ ፓምፖች ተዘጋጅተዋል። በከፊል ብለን የገለጽንበትም በዚህ ምክንያት ነው። እነዚህ ፓምፖች ደግሞ በተወሰነ መጠን የጥሬ ውሃውን ፓምፕ እያደረጉ ወደ ማጣሪያ ጣቢያ ይወስዳሉ። ጊዜያዊ መፍትሄ ይሄንን በማስቀመጥ ነው እንግዲህ ሳሊኒ ወይም ደግሞ ባሁኑ መጠሪያ ዊዊሩት ተብሎ የሚጠራው ካምፓኒ ነው ይሄንን ጥገና እየሰራልን ያለው። ቶሎ አጠናቆ ወደ መደበኛ ስርጭት ለመመለስ ከፍተኛ ጥረት የሚደረግ ነው የሚሆነው። ይሄንን መልእክት ግን በማጋራትና ለሌሎችም እንዲደርሳቸው በማድረግ እንድትተባበሩን ከወዲሁ እንጠይቃለን። እናመሰግናለን።